የሆነ ስራህን ሚዲያ ላይ ይዘህ እስከወጣ ድረስ ፌዝ ይኖራል፣ ቧልት ይኖራል በገዛ ፍሬንዶች። አንተ አይደለህም ማለት ነው። ትላልቅ የሚባሉ ኢትዮጵያ ውስጥ በጣም ትላልቅ የሚከበሩ ዘፋኞችም ይሰደባሉ። የሚሰድባቸው ባክን ምን የሱ ዘፈን ነው እንዴ የሚላቸው ሰዎች ይኖራል። ገባህ አይደል? ግን እነዛ ሰዎች ለምን እንደዚህ ተባልኩ ብለው ከሰው ጋር ሲጣሉ አታያቸው። ሰው ሁሉም ሰው የየራሱ አስተያየት አለ። እኔ ያንተን ዘፈን ሰማ ሙድ መያዝ እችላለሁ። በጣም አንደኛ ዘፈን ነው ብዬ ደግሞ ማሞገስ መፍትሄ ነው፣ የራሴ ምርጫ። ገባ? ሰው ለምን ስራዬ ላይ ሙድ ያዘ ብለህ አንተ በተናደድክ ቁጥር ማለት ነው አንተ ላይ እንደዚህ አንተ ላይ ሙድ የሚይዘው ሰው እየበዛ ነው ይመጣ። ይኸውልህ ያንተን ዘፈን አለማድነቅ ከንቀት ጋር ታያይዝ ኦር ደግሞ ሙዚቃን ከመናቅ ጋር ታያይዝ። ሁሉም ሰው የራሱ አስተያየት አለው። ገባ አይደል? እኔና ጆሲ እኮ ዘፈን አወጣናል አንዴ የሞተ ዘፈን ነው። አሁን ያ ዘፈን አይደል ለኔ ነው የምልህ፣ የምሬን ነው የምልህ። ገባ? ግን ያንን ነገር አንድ ሰው ምንም ቢለው መፍቱ ነው እንዴ? መፍት ማንም ሰው ሚዲያ ላይ እስከወጣ ድረስ ትሰደባለህ፣ ተረጋጋ። በዛው ልክ ደግሞ አንድ ነገር በቃ ናሆሜ፣ እኔ ደግሞ አሁን እያወሩ ያለሁት ነገር አሁን እኛ ቲክቶክ ላይ ዘፈንም ሲሰራ ምን ስል ሁለት አይነት አቀባበል አለ። የሚመቸውም ይኖራል፣ የማይመቸውም ይኖራል። ልትሰደብም ትችላለህ። እኔ እያልኩ ያለሁት ሚዲያ ላይ ያለን ጓደኛ ማሞች እርስ በርስ የምንቀላለድበት ፓርትና ሪስፔክት የምንደራረግበት ፓርት አለ። እኛ ካልተከባበርን፣ እኛ ፒስ ካልሆነ ይሄን ልጅ መጀመሪያ ሲጀምር ማን ነው ሪስፔክት አድርጌ ተቀብዬ አብረው ቺል እያደረኩ ምናምን ሲጫወት መናናቅ ነው አይደል? እኔ አሁን እያልኩ ያለሁት ደግሞ አንድ ጓደኛሞች እርስ በርስ የምንቀላለድበት ፓርት ይኖራል፣ የምንከባበርበት ፓርት ይኖራል። ይሄ ልጅ ጓደኞቼ ስትንቁኝ ነው ሌላውን ሰው እየናቀኝ ነው። ገባ? እናንተ ያሳያችሁት ነገር ነው ሌላ ሰው ደግሞ ገባኝ አይደል? እኔም አሁን እኮ የምለው ነገር እርስ ጌም እንጫወታለን፣ ምን እንላለን። ዘፈኑ ሌላ ቦታ ላይ እኮ ዩቲዩብ ላይ ነው ያለው። ምን ያለው አሁን ይሄ ቲክቶክ ነው። እስጢፋኖስ አንተ ቀጭን፣ አንተ እንዲያልክ በትቀጭ ነገር የለውም። ገባ? እኔ ግን ለምን እቺን ደካማው ጎን ያርጋችሁ እንደምን ትሄዳላችሁ? አንድ ነገር እንገር ቀድስማኝ፣ አንዴ ስማኝ። ባልናገር ኦኬ ተናግሬያለሁ፣ አስጠንቅቄያለሁ፣ ምን ብያለሁ? ትቀልዳለህ? አንድ ዘፈን በነገራችን ላይ አሁን አይረባም ያልከው ዘፈን ለመቅረጽ እኮ እስከ 300 ሺህ ብር አውጥተሃል። የእስጢፋኖስ የሚረባው ደግሞ ስንት እንደሚሆን አስበው እኮ አንተ አውጣ። ግን ሰው ደግሞ የራሱ አስተያየት አለው።